ቅርታባ ቅርታ ሰላም ነው። መጀመሪያ ሚሊዮን በስንት ዓመት ነው የሰራው? መጀመሪያ ሚሊዮን እኔ አሃ የእድሜ حويان تيك توك صوديان ايش ادو مركز اظن داديه تسميسي هل مليون اوكي የእድሜ ነው የምጠይቀው ስንት ሚሊዮን ያልነበረው? የመጀመሪያ ሚሊዮን ሜክ ያደረገው በስንት ዓመት? 23 ዓመት። አሁን ስንት ዓመት ነው? አሁን 46። ስምህ ማን ይባላል? አብዱራህማን ማመድ። በምን ስራ ነው የተሰማራው? ኢንዱስትሪ ሴክተር ነኝ። ምን ይባላል የድርጅት ስም? ሳይደማ ኢንጂነሪንግ ላይ ፋብሪካ ምናምን የሚሰራው እሱ ነው፣ አባቴ ነው። ኦኬ አንተ የመጀመሪያ ሚሊዮን ሜክ ስታደርግ ምንድን ነበር የሰራው በስራ? እኔ መጀመሪያ ላይ እንትን ሸካሚ ነበረ፣ የልብስ ምናምን መንገድ ይሰራ ነበር። መጀመሪያ የልብስ ምናምን መዞሪያ ነበር። መጀመሪያ ላይ ማዲያ ሰርቼ ነበር፣ ባሙ መስራት ላይ ካፌ ሰርቻለሁ፣ ሆቴል ሰርቻለሁ። በዛ ነው የጀመርኩት። በዛ ጀመረ። አሁን ትልቅ ድርጅት መስርታል። ወደ ቢሊዮን አመት ወደ ቢሊዮን ደርሰናል። በአመት የሰራው ከፍተኛው ገንዘብ ምን ያህል ነው? ብዙ ነው። ላስት የመንግስት ግብር ላይ 2.2 ቢሊዮን ከፈለናል። ለግብር? አዎ 2.2 ቢሊዮን ከፈለናል። በሶማሌ ክልል ትልቁ የግብር ከፋይ አንተ ነህ። 2.2 ቢሊዮን ከፈለናል ላስት የጉምሩክ ብቻው። በጣም ደስ ይላል። አንተስ ሜክ ያደረግህ ስንት ነው ያለው? በአመት ከፍተኛ ብዙ ነው የሰራነው። በዚህ አዋጭ ነው ለምታስበው ኢንቨስትመንት ዘርፍ ምንድን ነው? ስፔሻሊ የፋብሪካ ጉዳይ ነው አዋጭ የሆነው እዚህ ሀገር ላይ ከቻልክ የፋብሪካ የፈለገው ሙስባሩም ከፈለግ ስራ አዋጭ እሱ ነው። ስለ ገንዘብ በህይወት የተማርከው ነገር ምንድን ነው? ገንዘብ ማለት ሰው ደሃ መስጠት ብቻ ነው ህይወት። ገንዘብ ካገኘ ከወደሃ መስጠት ነው፣ ለሰው መስጠት ማለት ነው። እንዴት ነው ገንዘብን ከአንድ ሁለት ከሁለት አራት ደግሞ 8 እያልክ እያባዛው የምትሄደው? እንዴት ነው መንገዱ? እንዴት ነው ሚስጥሩ? ገንዘብ ላይ እሱ ዋናው መጀመሪያ የነገርከው በስትሮንግ መሰረት ነው። እሱ 1 2 3 ደርሳል። ከዛ ኦነስት መሆን ማለበት፣ እምነት መያዝ ማለበት አንተ ጋር ላይ። ለምሳሌ ሰው አመነ አንተ ጋር ላይ፣ በዛ እምነቱ መያዝ ማለበት። አሁን ሰውዬ ዛሬ 5000 ብድር ሰጠው መመለስ ማለበት አንተ ሂሳብ አንደኛው ማይ መሆን አለበት፣ ማይ መሆን ማለበት። ሁለተኛ ላይ ኪፍት መሆን ማለበት። የፈለገው ሰው ካገኘ ማመን ማለበት አንተ ጋር ላይ። አንተ ዛሬ ላይ ይቃላ ካልኩ ካላመነም ሰው ሪስክ መውሰድ ነው ዋናው። ሪስክ መውሰድ ነው። ስኬት ላንተ ምንድን ነው? ስኬት ማለት ዲፊኒሽን ነው ላንተ? هذه ما حيكون هاي معناها سكسسكو مشي نتقدم እሱ ዋናው። እኔ በጣም ደስ ይለኛል በዚህ ስፔሻል መደረስ። እኔም አላሰብም ነበር መጀመሪያ ላይ እዚህ መደረስ አላሰብም ነበር። ግን ብዙ ቦታ ሰርቻለሁ፣ የደቡብ አፍሪካ ሰርቻለሁ፣ የኬንያ የአንጎላ ሰርቻለሁ። ዋና ግን ኢንተረስት ነው፣ ጥሩ ነው። አሁን እኔም ፈላጊቴ የደሃና ወጣት ላይ ስራ መፈጠር ነው። እሱ ነው እኔ አሁን አላማው። ስፔሻሊ የሚወደው የፋብሪካ ምናምን ለምን ወደው ብዙ ስራተኛ ትሰራለህ፣ ግን ትሬድ ከሰራ ስራተኛ ምንም አገር ላይ አትመጣም። ስለዚህ ገንዘብ የምናገኘውን ገንዘብ ለኛ ብቻም ሳይሆን አካባቢያችን ላይ ያሉ ሰዎች የሚጠቅም መሆን አለበት። የሚጠቅም መሆን አለበት። ፋብሪካው ትልልቅ ስራቸው እንደዚህ አይነት ፋብሪካ ከተጠቀምከው አንድ ፋብሪካ ከሰራ 20 30 50 ሰው ይሰራል። ግን 1 ቢሊዮን ትሬድ ከሰራው ምንም ለውጥ አትመጣም አገር ላይ። ገንዘቡ ይወጣል፣ ስራተኛው አትፈጠርም አገር ላይ። ይሄ ነው ፋብሪካ ህዝቡ የሚጠቀም መስራት ነው ዋናው። የፋብሪካም ቢሆን የእርሻም ቢሆን ህዝቡ የሚጠቀም መስራት ነው። ያንተን ድርጅት ከከፈትከው ስንት ዓመት ሆነ? ኦልሞስት 25 ዓመት ነው። 25 ዓመት። ከ25 ዓመት በፊት ይሄን ስታቋቁመው እንዴት ነው ወደዚህ ዘርፍ ልገባ ይቻልከው አንተ? መጀመሪያ የነገርከው ላይ ከታች ነው የጀመርከው። እንደዚህ ከቢዝነስ ላይ አልተወለድኩም እኔ። መጀመሪያ ላይ ቤተሰቤ ግመል ነበራቸው። ከዛ ከግመል ወጥቼ ከተማ ገብቼ ወደ ሰርቫይስ ገብቼ ነበር ብዙ ሀገሮች። ደቡብ አፍሪካ ሂጄ በስራ ብዙ ነገር ተመልሼ ሀገር ስራ ጀመርኩ። ከዛም መጀመሪያ የነገርከው ከልብስ ምናምን ሸካሚ ነበረ፣ ከከተማ መሸጥ እንደ ልጆች ላይ እስከ መርካቶ ጅጅጋ ምናምን ሰርቼ ነበረ። ከዛ ትንሽ መደብር ከፍቼ ከዛም በዚህ ነው የደረስኩ። ስለዚህ በአንዴ ሳይሆን ስቴፕ ባይ ስቴፕ ነው ማለት ነው ትልቅ ቦታ ላይ ደረስኩ። አሁን ብዙ ወጣቶች ዛሬውኑ የሆነ ስራ ጀምረው ስኬታማ ሀብታም መሆን ይፈልጋሉና እነዛ ለሚያስቡ ሰዎች ምን ትመክራቸዋለህ? አሁን አንደኛው ደሞዝ ላይ ሰው መስራት ላይ በአንተ ራስህ መስራት ይሻላል። የፈለገው ስራ ግባ ጠዋት ላይ በሸካሚ ይሁን በእንትንም በጫማ መጠረቂያ ይሁን አንተ ስራ መሄድ ማለበት ጠዋት ላይ ያንተ ስራው እሱ መፈጠር ማለበት። ሁለተኛ ላይ ያንተ ጭቅላት መያዝ ማለበት። ይሄ ይወጣል አይወጣም። እኛ አንድ ሰው በ20 ዓመት 30 ዓመት ላይ 10,000 5,000 ደሞዝ ይቀበላል። ከከተማ መሄድና መስራት ይሻላል በትንሹ ነገር፣ ከዛም ያደጋል። ስለዚህ የሆነ በአንድ ቀን በአንድ ጀንበር ሳይሆን በፕሮሰስ ነው እድገት የሚመጣው። ብዙ ወጣቶች በዚህ ሰዓት ጊዜያችንን ትምህርት ላይ ከምናባከን ይልቅ ስራ ላይ ብናደርገው ስኬታማ ሚሊዮነር እንሆናለን ይላልና እሱ ነው ዋናው። አንተ ካለ ወይ ቢዝነስ ነገር ካለ ትምህርት ላይ ምን ታደርጋለህ? ሂድና ስራ። መማር ያለብን ለምንማርበት ታርጌት ካለን ነው እንጂ ሀብታም ሆነ የምንፈልገው ወደ ስራ ነው የሚሄደው። ወደ ስራ አሁን ቻይና ስትሄድ ሁሉም ሰው የራሱ ስራ ይሄዳል ጠዋት ላይ። ቻይና ስትሄድ
አሁን ስፔሻሊ የኤሽያ የቴሌን የምልጃ ምናምን ስትሄድ ማንም ሰው ሰራተኞቹ የራሱ ስራ ነው የሚወጣው በጠዋት ላይ የፈለገው ያገኘው ግን ሚተያ ሰው የለም እንደኔ ያጋ ላይ ጠዋት ጀምሮ ማታ ጀምሮ ክፍልና እንትን መጫወታ ቦታ ነው የሚያደርገው እሱ ሎዝ ነው አንድ ነገር መፈጠር ማለት ስፔሻሊ እኛ ተማሪዎቹ ዩኒቨርሲቲ የሚጨርሳቸው ወደ መንግስት ስራ ነው የሚሄዱ የራሳቸው ስራ መፍጠር ማለት የፈለገውም ቢሆን በትንሹም ቢሆን በ50 ብርም ቢሆን የራሳቸው ስራ መፍጠር ማለት በህይወት ግን ውድቀት አጋጥሞ ያውቃል አለ ኦፍ ኮርስ ብዙ ነገር ተጠቀማለኝ እኛ ራሱ እንዴት ነው የምትወጣው ውድቀት ሲያጋጥም አንደኛ ላይ ውድቀት ሲጠቀማ ላይ እንደገና ድጋሜ ቸካር ይሄ ወደቀ አይደለም ሌላ ቦታም ወደቀ ስለዚህ ሁለት ሶስት ከወደቀም ሶስተኛ ትነሳለህ ኤክስፒሪየንስ ነው ኦኬ ኤክስፒሪየንስ ነው ያዳበረን አሁን በዚህ ከወደቀው በዚህ ላይ በዚህ በር ላይ በዛ በር ላይ መከፈት ነው ሁለተኛ በአንተ ሃይማኖት ማምነት ማለት በትክክለኛው ኦኬ በእግዚአብሔር ፈጣር ላይ ጠዋት ዛሬ ከተሰራ ነገም ታገኛለህ ይሄ ነው እግዚአብሔር እንደዛ አለ ኦኬ ስለዚህ መያዝ ማለት ይሄ ላይ በመጨረሻ ደረጃ ለወጣት ጄኔሬሽን ታስተላልፈው መልእክት ካለ ጄኔሬሽን ላይ ዋናው አሁን ስፔሻሊ በዚህ ሰዓት ላይ የቴክኖሎጂ ስራ ነው እንጂ እድማቸው በዚህ ቴክኖሎጂ አልደረሱም ነበር አሁን የቴክኖሎጂ ላይ አሁን ስፔሻሊ ያንግ ጄኔሬሽኑ በቴክኖሎጂ መያዝ ማለበታቸው ብዙ ነገር ይጠቅማሉ ጥሩ ነገር መጠቀም አለበት ቴክኖሎጂ ላይ መጥፎ ነገር ሳይሆን በጥሩ ነገር በጥሩ ህዝብ ማስተላለፍ በአንድነት የሚሆን በኢትዮጵያ ህዝብ ላይ እንደዚህ መያዝ ማለበታቸው ስፔሻሊ ወጣቶቹ አሁን ሚዲያ ላይ የያዛቸው ሰዎቹ በጥሩ ነገር ማስተላለፍ ነው እኮ የሀገሩ የሚጠቅመው ነገር ሚዲያውን ወደ ጥሩ ነገር አዎ የሀገሩ የሚጠቅም ነገር ይሄ ነው እኮ ዋናው እና ደንካራት መስራት ማለበት ኮንፊደንስ መያዝ ማለበት አንተ ዋስነስ ሁሉም እንዳትፈራም ማንም ሰው ኮንፊደንስ ጠይ አንተ ካታቁም ሌላ ሰው ጠይ ይሄ ነው ዋናው ሴክሬቱ ደፋር መሆን ነው ከኛም ደፋር መሆን እየጋለ አንተ ለምሳሌ ትንሽ ንግድ ያገኘው ሌላ ሰው ጠይቆ እንደዚህ አስተያየት ይፈልጋለሁ በቃ አንተ ጋር ላይ የሚያደርገው ሰው ንገር እንደዚህ ያረግባል የፈለገው የራሴ ቢዝነስ ሰው ከጠይቀው እንዴት መግባት ግባ ይጠይቃል እንደዚህ አድቨርታይዛል እንደዚህ መጥፎ ከቻልክ ግባ ስለዚህ አንተ ጋር አሁን ሌላ ሰው ሚዲያ ካለ እንትን ማለት እንዳትፈራም ግባ በል ሌላ ልጅ አንተ ጎደኛ መጣው እንደዚህ ዩቲዩበር ይፈልጋሉ በቃ በሱ ፍላጎት ስለሆነ አግዝ በጣም አመሰግናለሁ ለሰጠኝ ጊዜ ለሰጠኝ እውቀት ልጅ ነው አይደል ቻይና ነው የምትማረው ኦኬ ሶ ቀጣዩ ቢሊየነርስ ነው ማለት ነው የራሱ ጉዳይ ነው እሱ ምን ይፈልገው በሱ እንጠብቃለን እኔ ሰርቼ እሱ ከሌላ መጀመር ማለበት የኔ ብቻ መጠበቅ አይደለም እሱ ራሱ ሶ በራሱ ጣት ማለበት ለውጥ ላይ ሌላም ጊዜ እንገናኛለን ብዬ አስባለሁ ለሰጠኝ ጊዜ አመሰግናለሁ ቴንክ ዩ ሶ ማች